በልጅነታቸው ፊልም ላይ ያየናቸው የጠፉብን ሰዎች መጥተዋል። እነማን እንደሆኑ ነው ያልናገርም፣ በኋላ ላይ ነው የምናገረው። ግን ልተዋወቃችሁና ከዛ በኋላ ደግሞ እናንተ እንዴት እንደተዋወቃችሁ ትነግሩኛላችሁ፣ እኔ ደግሞ እንዴት እንደማውቃችሁ እነግራችኋለሁ። ምን ይመስላችሁ? ተስማማላችሁ? ከዚህ ጋር ልጀምራ። ማርታ ሰለሞን እባላለሁ። እሺ፣ ባለቤትሽን ልተዋወቅ ደግሞ። ልዑል እባላለሁ። ልዑል ያባትም ቀረ መሰለኝ። ልዑል ኪዳነ ማርያም። ኪዳነ ማርያም። እሺ፣ እናንተንስ? እኔ ሜሮን ግርማ እባላለሁ። አቤል ግርማ። እንደዛ ነው። አቤል ግርማ፣ ሜሮን ግርማ። እሺ፣ እንመለስበታለን ጉዳዩ። እናንተ? ዲቦራ ታደሰ እባላለሁ። ናርዶስ ቴዎድሮስ። በድጋሚ እንኳን ደህና መጣችሁ። አሁን ወደ ዋናው ጉዳይ እንግባ፣ ወደ ቁም ነገሩ አይደል እንዴ? እንዴት ተዋወቃችሁ? መቼ ለቁም ነገር በቃችሁ? በትዳር ስንት ጊዜ አሳለፋችሁ ከሚለው እንጀምራለን። ከናርዶስ ልጀምር። እኔ ላውራ። የተዋወቃችን ቤተክርስቲያን ውስጥ ነው። ሁለታችንም ዲፓርትመንት የተለያየ ነበር የምናገለግለው። በእይታ ያው እንተዋወቅ ነበር መጀመሪያ። አጋጣሚ ሆኖ ደግሞ እኔ በማገለግልበት ቲም ውስጥ እሱ ስራ ስለነበረ ወደኛ ጋር ጆይን አደረገ። የዛን ሰዓት ፍሬንድሺፕ ጀመርን ማለት ነው። ሪሌሽንሺፕ አልጀመርንም። መለዩ ልዩችን ፍሬንድሺፕ እና ሪሌሽንሺፕ ይለያያሉ። ጓደኝነትና ፍቅር። እሺ፣ ኖርማል ፍሬንድ ሆንን ማለት ነው። በጣም ክሎዝ ሆነን እኔን በጣም ሳፖርት ሲያደርገኝ ስለነበር ማለት ነው። ያ አደገና ከጊዜያት በኋላ ወደ ሪሌሽንሺፕ መጣ። ከሪሌሽንሺፕ ደግሞ ወደ ሜሬጅ መጣ። 2 አመት በጓደኝነት ቆይተናል። በጋብቻ ደግሞ 1 አመት ከ6 ወር ሆኖናል። አዲስ ሙሽሮች ናቸው። ባዩ። እሺ፣ የግርማ ልጆችስ? የጋሽ ግርማ ልጆች? እሺ፣ እንዴት ነበር የተዋወቁት? የተዋወቅነው እሱ የውበት ሳሎን ውስጥ ይሰራ ነበርና እኔ እዛ አጋጣሚ ለመሰራት ሄጄ ለመጀመሪያ ጊዜ ተዋወቅነው ያኔ ነው። እሺ፣ ቆንጆ አድርጎ ሰራሽ? በጸብ ነው የተዋወቅነው። ገረት እንጂ ጸጉሯን ቆርጠ ሳይሆን እኔ ሌላ ያው ደንበኞች አሉን አይደለ? እኔ እንዲሰራኝ የምፈልገው ልጅ እሱ ይስራሽ ሲለኝ አይ አልፈልግም እሱ እንዲሰራኝ አልኩት። ለምን? ያው አጋጣሚ ዛሬ ማንነቴን ሊሰራው። ከዛ በዛ አጋጣሚ ነበር የተዋወቅነው። ከዛ በቃ ያው ደንበኛ ያያልኩ ዛሬ እዚህ ደረሰ። ቆንጆ አድርጎ ሰራሽ አልሰራሽም? ኧረ ሰራኝ፣ በደንብ ነው የሰራኝ። መቼ ነበር እስቲ ጊዜውን እናስታውስ? 2009 ከዛ በኋላ ከዛ ይጀምራል። ከዛ በቃ ጓደኛሞች ሆነን ኖርማሊ ከስራውን ባለፈ እሱ ከሚሰራኝም ባለፈ ጓደኛሞች ሆነን ከዛ 2012 ላይ አይ ቲንክ ወደ ሪሌሽንሺፕ ተቀየረ። ጋብቻችን ደግሞ 2013 ላይ ኦልሞስት 1 አመትም አልቆየንም በሪሌሽንሺፕ። ከዛ 2013 ተጋባን። ይሄው እስካሁን ድረስ አለን። እግዚአብሔር ይመስገን። ስንት ጊዜ ነው ማለት ነው? 2018 ወደ 4ኛ አመታችን እየሄድን ነው። 18 አይደል? በ13 ከተጋባችሁ 5 ነው። እሺ፣ የነሉልስ? የኛ በትዳር 1 አመት፣ በጓደኝነት ደግሞ 2 አመት። 2 አመት። እሺ፣ ወደ ማርታ ሰለሞን ልመለስና ማርታ ሰለሞንን ቤተልሔም የሚባል በጣም ተወዳጅ የነበረ ፊልም ታስታውሱ ከሆነ 10 አመት ሆነ? 11 አመት ላይ በጣም ትንሽዬ ልጅ ነበረች። እንዴት አደግሽ ግን እንደዚህ በፍጥነት? ወልጄ ሞለት ነው ያሳደገሽ? ያው ፈረኝ። አይ ግን በጣም በቃ እስካሁን ድረስ ያቺ ፊትሽ አትረሳኝም መልክሽና ተመልሰን ስላየንሽ ደስ ብሎናል። ጠፍተሽ ነበር፣ ረጅም ጊዜ ሆነሽ። የመጨረሻ ፊልም ያየሁት እሱን ይመስለኛል። ሌላ ነበረሽ? የመጀመሪያ እሱ ነው። ከሱ በኋላ 45 ቀን አለ። ከዛ መጣ በፈረስ አለ። 3 ፊልም ሰርቻለሁ ማለት ነው። በዛ እድሜሽ? አዎ ማለት በቃ ትንሽ 2 አመት ምናምን ልዩነት ነበረው። ከፍ እያልኩኝ ማለት ነው። የመጀመሪያውን ስትሰሪ ተወዳጅ ሆነው ከሰለሞን ቦጋለ ጋር የሰራችሁትን አባትና ልጅ ሆናችሁ ነበር የሰራችሁትና እንዴት ነበር የሰራችሁት? ስንት አመትሽ ነበር? እድሜውን ልቆጥር አይደለም ቆጣሪ ችግር የለም። እሺ ፊልሙ እንዳልኩሽ 11 አመት ምናምን ያልፈዋል። እንደዛ ነው ስሰራ ግን የኔ ራሱ 10 11 አመት ምናምን እንደዛ ምናምን ነበርኩኝ። እና ፊልሙ ስሰራ እንግዲህ በጣም አሪፍ ጊዜ ነበር። ፊልሙን በጣም ነበር ታዋቂ ፊልም ነበረ፣ ተወዳጅ በጣም። እኔ ሲኒማ ቤት ነበር ያየሁት ትዝ ይለኛልና ሶፍት ይሸጥ ነበር በሩ ላይ። በጣም ነበር የሚያስለቅሰው። እና ደግሞ አዋርድ በልቼ ነበር። ኢንተርናሽናል ፊልም ፌስቲቫል አለ አይደል ኢትዮጵያ ውስጥ የሚደረግ፣ እሱ ላይ የአመቱ ምርጥ ሴት ተዋናይ ሰለሞን ቦጋለ ደግሞ ምርጥ ተዋናይ ወንድ፣ ከዛ ሜሮን ጌትነትም አለችበት ፊልሙ ላይ በልታለች። እና 3 አዋርድ ምናምን የበላ ፊልም ነበር። አንዴ ግን ከዛ ደግሞ ከትወናው ባሻገር ደግሞ ስማችሁ የአባት ስማችሁ ይመሳሰላል። የሰለሞን ልጅ ናት የሚልም ጥያቄዎች ነበር። ልክ ነሽ።
ይባላል ግን አይደለም። የስራ አባትሽ ነው ማለት? የስራ አባቴ። አየሽ፣ እሱ ራሱ ግን እንደዚህ ኮርሽ በኋላ አይቶኝ አያውቅም። ማንም አይቶኝ አያውቅም። ሶልዬ ያቺ ያሳደግካት ልጅ ይኸዋለች ዲያድጋ ልጅ ወልዳ አያት ሆነሃል። በጣም የሚገርም ነው። ከዛ በኋላ ግን ረጅም ጊዜ ጠፋሽ። ምንድን ነው ያጠፋሽ ታዲያ? እንትን አልነበር ተማሪ ያለው ምናምን ነበር የሰራሁትና ያው የምትመለሽ ወደ ትምህርት ቤት ነው። ከዛ በቃ ያው ከነሱ ጋር እንዲህ ተራራቅን። ከዛ በዛ ምክንያት ጠፋው ማለት ነው። የሚገርም ነው። ግን አንድ ጥያቄ ልጠይቅሽ። እዛ ላይ ያለችው ካራክተር እኔ ልጅ በጣም ብስል ሲል ውይ ልጅ እንደ ልጅነቱ በሆነ እንላለን አይደለ? ያው የሚስማማ ማይስማማም ሰው ሊኖር ይችላል። እኔ ግን እንደዛ አላ ልጆች በጣም ሲበስሉ ያሳዝነኛል። በቃ ቀስ ብለው እንደ ልጅነታቸው ሆነው ማደግ ሲችሉ ለምን ምናምን ይባላልና ካራክተሯ ደግሞ የተጫወተሻት እንደዛ አይነት ካራክተር ነበረች። አንቺ ግን በህይወትሽ እንደሷ ብስል ያልሽ ነሽ? አየሷ ይለያል። ዳይሬክተሩ በቃ በደንብ ነበር የሰራኝ ዛኔ በጣም ማለት ነውና ረጅም ጊዜ አለማምዶኛል። ከወር በላይ ምናምን ከዛ በላይ ተለማምጃለሁ ከዛ በፊት ምናምንና የሱም ውጤት ነው። ግን እኔም በሰለልኩኝ በጣም የበሰለች ልጅ ነበረች። ካራክተሩን በደንብ ስለተጫወትሽው ነው እኛ ጋርም ተጋብቶ እንደዚህ አይነት ስሜት እንዲኖር የሚያደርገውና አሪፍ ነበረ። እንኳን አደግሽ እና እንኳን ተገናኘን ደግሞ። እሺ ሶስታችሁም እንግዶቼ እንግዲህ በሶሻል ሚዲያ በጣም ትታወቃላችሁ። በተለይ ቲክቶክ ላይ አይደል ቪዲዮዎች እንድሰራላችሁና አንዱ ቪዲዮ የምትሰሩበትና የምትደበሩባትም እኔ እንደሆንኩ ሰምቻለሁ ነው ማንኛውም። ስለዚህ ከትዳር ጋር ደግሞ ሶሻል ሚዲያ እንዴት ነው? እስቲ ለምን እንደሆነ ያነሳሁት ግን ልንገራችሁ። እውነቱን ስነግራችሁ አሁን ላይ ሰዎች ምን ማለት ጀምሯል፣ እዛ ላይ እንደምናየው አይደለም ቤት ውስጥ የሚደረገው ነገርና የእውነተኛ ህይወቱ አልገናኝ እያለ ነው ይላል ብዙ ሰው። ይሄን እንዴት ታዩታላችሁ? ያው እውነተኛ ህይወትና ሶሻል ሚዲያ ላይ ያለው ላይፍ ይለያያል። አዎ ምንም ጥያቄ የለውም። ያው ሁሉም ሰው የሚፈልገውን ነገር ያሳያል። ያው ለተመልካች ይመጥናል ያለውን ነገር ያቀርባል። ምንም ጥያቄ የለውም። እኔ ማውራት የምችለው ግን የኔ ኤክስፒሪየንስ ነው። ያው እኔ ኖርኩበትን ነው። እኔ ሶሻል ሚዲያ ላይ የማሳየው 5%ን ብዬ ነው የማስበው። እንደውም ኤቭሪቲንግ አናወጣውም። ሰዎች ግን ያው ያንን ተገና አድርገው የተወሰነ ኮሜንት ይሰጡናል። ቆይ ታዲያ ሁሉንም ነገር ብናወጣው ምን ሊሉ ነው ብለን ደግሞ ያው ያስቀራናቸው ነገሮች አሉ። ያው ሁሉም ለመድረክ የሚወጣ ነገር ይገባዋል ብዬ እኔ አላስብም። ነገር ግን ቆንጆ ብቻ ተስተካክላ ስለምትታይ ጥሩ ነገር ነው። ጥሩ ነገር ማሳየት ሁላችንም ጥሩ ነገር ማየት እኮ ይገባናል አይደል? ተገቢውም እሱ ነው። ግን ደግሞ ቤት ውስጥ ቁጭ ብለው ይሄው ትዳርማ እንደዚህ ነው እንትንማ እንደዚህ ይሄው አበሰለችለት ይሄው አበሰለ እንደዚህ ያደረገ ከዛ ፋክቱ ላይ ስንመጣ ደግሞ ቀረጻ ከሌለ አታበስሉም አሉ ወንዶች። እንግዲህ እኔ ሰማሁት ኤልሳት መልስ እኔ እንጃ አላውቅም። ግን እሱ እንዳለሽ ያው ከኛ ስንነሳ ጥሩ ነገር ብናይ እሱ ይሻል ይመስለኛል። ብዙዎቻችን የሆነ ስናድግ የተለያየ ነገር እያየን ያደግነውና ጥሩ ነገር ማጋባቱ ይበልጥ ደስ ይላል ከሚሉት ሰዎች ነኝ እኔ። ግን እንዳልሽ ደግሞ ባንቺ ላይ ይሄ ሰው ማሳብ ሰው ስለሚል ያው ከመጣ ይቀር ደግሞ እናንሳ። ግን እንዳልሽ ደግሞ ከጀርባ የሚደረጉ ነገሮች አሉ። ለምሳሌ ብዙ ሰው እንደውም የሚያነሳው ስትጣይ ወይ የሆነ ነገር ወይ ጸብ ሲፈጠር ምናምን አያሳዩም። ጸብንማ እንዴት እንትን ትችያለሽ? ግን ጥሩ ነገር ላይ ፎከስ ብናደርግ ብዬ ከሚሉት ነኝ እኔ። ጥሩ ነገር ብናሳይ እኔ ባንቺ ሀሳብ እስማማለሁ። ጥሩ ነገር ብናሳይ ብቻ ሳይሆን ብንኖረው ደግሞ በየ እኔ ደግሞ ጨምርበታለሁ። በደንብ ነች ነው በደንብ። እሺ ዲቦራስ ምን ትላለህ? እሱ ይመጣ። እሺ ሶሻል ሚዲያ ላይ በእርግጥ ጥሩ ነገርን ሁሌ ማሳየት ክፋት የለውም። በተቻለን አቅም በተለይ በዚህ ዘመን ሰዎችን ያስተምራሉ ብቻ ሳይሆን ያዝናናሉ፣ ሰዎችን ወደ ጥሩ ነገር ይገፋፋሉ የምንላቸውን ነገር ደጋግመን መስበክ ክፋት የለውም። ሰው ጥቂት ሰው ኔጌቲቭን ፓርት ማየት ሊፈልግ ይችላል። ግን ከሱ ይልቅ ደግሞ አዋጭ የሚሆነው መልካም የሆነውን ነገር ማሳየት ስለሆነ እንደዛ እናደርጋለን። ሌላው አብዛኛው ቤት ይሆናል ብዬ ማስበው እኛ ቤትም ያለው ምንድነው የምንደሰትበትን ደስ የሚለንን ነገር እንሰራለን። እዚህ ያለን ነገር ደግሞ እናሳያለን። ያ ነው ብዬ ማስበው። ታበስላላችሁ ከካሜራ ውጪ? አዎ በደንብ ታበስላላችሁ ሁላችሁ? በደንብ እንደውም ሳንበላ ስለማንኖር እናበስላለን። አይ ሴቶች አይደለም፣ ሴቶችማ ያው እናድገንበታል። ወንዶቹን ጥያቄ ያስነሳውም እኮ የነሱ ጉዳይ ነው። በደንብ ያበስላል። በጣም ጎበዝ ነው። በጣም ያግዘኛል በብዙ ነገር ማለት ነው። ሰፖርት ያደርገኛል። የሚዋጣለት ምግብ ምንድነው የምትወጂው? በጣም የሚዋጣለት ምግብ ጥብስ። አይ ከባድ ነው ማለት ነው። እሺ ሜሮን ወይ በህይወት የሚዋጣለት ምግብ
የሚዋጣለት ምግብ በጣም ፊሽ ምናምን ሲሰራ በጣም ጎበዝ ነው። ሞስት ኦፍ ዘ ታይም ደግሞ እሱ ነው የሚሰራው። አብረን እንትን ስንል እኔ በጣም በቁጥር ነው ለኔና ለሱ የሰራሁት። ብዙ ጊዜ እኔ ከልጆች ጋር ነው ፎከስ የማደርገው፣ እሱ ደግሞ በደንብ ይሰራል ምግቡ ላይ ምናምን በደንብ። ሞት ይርሳኝ ልዑልንና ማርታን እንዴት እንደተዋወቁ ሳልሰማ በፊልሙ ሄድን እኮ ወደ ፊልሙ። እንዴት ነበር ግን ትውውቃችሁ እና መቼ ነበር? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ? ትውውቃችንን እሷ ብትገልጽልሽ ደስ ይለኛል። ከተዋወቅን 2 ዓመት በቃ የተዋወቅን ጊዜ ነው ሪሌሽንሺፕ የጀመርነው። ተጋባን ደግሞ ዓመት ከ3 ወር ምናምን ሆኖናል። የጀመርነው እንዴት ነው የተዋወቅነው? እነሱ ኮንዶሚኒየም የኔ እህት ተከራይታ ገብታ ነበር። ከዛ እሷ ጋር ደግሞ እኔ በጣም ነበር መሄደው። ከዛ በቃ አንድ ግቢ ሆነ እንዴት ነው የምንዘጋጋው? ለካስ ብዙ ቀን ያየኛል ወደ ስራም ሲሄድ ምናምን እንደዛ እና መዘጋጋቱ አይከብድም ወይ ስላት ይከብዳል። ከዛ በመሀል በቃ ያው ዋጋ ከፍያለሁ። በእርግጥ ግን ደግሞ ተደጋጋሚ ጊዜ መተያየት ጀመረን። እሷም ታይኛለች። ዋጋ ያስከፈለ ግን ያው ስልክ ለመውሰድ ትንሽ እኔ ግን እወደዋለሁ እሱን ነገር። እውነት ለምን መሰለሽ? የደጉ ጊዜ እንደዛ ነው። ድሮ እኮ ስልክ በቀላሉ አይገኝም። እሱ ራሱ የሚሰራው የራሱ የሆነ አታችመንት አለው አይደል? ይሄ እንግዲህ ኋላ ቀር አስተሳሰብ ሊመስል ይችላል፣ ግን እኔ እወደዋለሁ። ትክክል። እሱም ይወዳላ። አዎ በደንብ። አዎ ባትፈትንህ ኖሮ አይደል? እሺ ለማንኛውም እንኳን ተዋወቅን። ስለመጣችሁ ደስ ብሎኛል። ግን ልዑል ሲሰራ የምትወጂው ምግብ ምንድን ነው? እሱ ሲያበስላል ብላችኋል። ምንድን ነው የሚዋጣለት? እንቁላል። ሁሉም ወንድ ላጤ ምግብ ናት አይደል? እሱ ማለት በጣም እኮ አይደለም ያበስለው፣ እርጉዞኝ ምናምን በነበረ ሰዓት ምናምን ነው እንጂ እንቁላል ነው የሚችለው። ጎበዝ ነው። እንቁላል ምን ይጨምርበታል? ይጣፍጣል። ላይ እውነት አይጨምርበትም። በሱ እጅ ስለተሰራ ነው ወይስ የተለየ? ይጣፍጣል ማለት ነው። ይጣፍጣል። በቃ እኛ ራሴ መቅመስ ፈለኩ ማለት ነው። ካለ ችግር